አሜን። እንግዲህ በመላው ኢትዮጵያ እንዲሁም በመላው ዓለም የምትገኙ የአባታችን ፍሬዎች እሳቸውን እግዚአብሔር ፈቅዶልን የሰጠንን አባት መታችሁ በእግዚአብሔር የሰጣቸውን ጸጋና በረከት ለኛ ለስጋም ለነፍስም የሚሆነውን ድህነት በትምህርትም በጸበልም በሁሉም መንገድ ሲያገለግሉን ያሉትን አባት እንግዲህ እግዚአብሔር ብሎ እኔ እንኳን ሳውቃቸው እግዚአብሔር በሳቸው ላይ አድሮ ይሄንን ከመቃብር መውጣት ልበለው እዚህ ቆሜ ለመናገር ለመመስከር ብዙ ጊዜ በየመድረኩ ተናግረው ያለው በየአውደ ምሕረቱ አንዱ ከጠቀመኝ ነገር አንዱ ይሄ መቁጠሪያ እቺ በተለይ ሁሌ ከኪሴ ለይቼ ባለፉት 10 ዓመታት ካጠገቤ ተለይቷል። የትም ሊሄድ የትም አሁን አባታችን እንዳሉት ሽታውን ብዙዎቻችን ሽቶን እንገዛለን በጣም በውድ ዋጋ ስጋዊ የሆነ ደስ የሚጣረድ ሽታ እንዲኖረን ግን በተባረከ መንፈሳዊ ጸጋና በረከት በአባታችን በቅዱሳን አባቶቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቅዱሳን አባቶቹ ላይ የተባረኩትን የዚህ አይነቶቹን በተለይ እንዲጸጋ ያላቸውን አባት ባርከው ሲሰጡን ብዙ ስጋ ቤቶች የሌለ ስጋ ብዙ ስጋ ለቁርስ ለጥብስ ለምናምን እናወጣለን። ብዙ ሺህ ብር ለ1 ኪሎ ለሽቶ 100 200 500 1000 ዶላር ድረስ እናወጣለን። ለመንፈሳዊ ነገር በስጋም በመንፈስም በረከት ለምናገኝባቸው ነገሮች ግን ብዙዎቻችን ገንዘብ አናወጣ። ገንዘባችን አብሮ በረከት የሚያጣበት አንዱ ምክንያት ለስጋና ለአእምሮአዊ ለሆኑ ነገሮች ገንዘብ ስናወጣ እንዲህ በጣም ሌላ እቺን አንዷን ሳምፕል ነው የነገርኳችሁ። ይሄ መስቀልና ክር እነዚህ መጽሐፍቶች አራቱ የመምህር መጽሐፍቶች መጀመሪያ በውስጣችን ያደፈጠውን መንፈስ ምንነት መጀመሪያ የምናውቀው በፈለግነው ቦታና ጊዜ ለማግኘት እሳቸውን በአካል ብዙዎች ስላላችሁ ነው ይሄን ምስክርነት የሚሰጠው። አሜሪካም አውሮፓም ኤዥያም አረብ ሀገርም አውስትራሊያም የትም ሆናችሁ ኢትዮጵያ በቀን እኔ 10-20 ጊዜ ስልኬችሁ እውነት ለመናገር በጣም የሚያሰለች ነው። ግን እግዚአብሔር ያደረገልኝን ነገር ስለማስብና ስለማስታውስ እንደኔ መያዝ ምን ማለት እንደሆነ ሁልጊዜም እንደምለው ሲገባለት ነው ሁሉም እና የሚገባው። እነዚህ መጽሐፍቶች በደንብ በማንበብና በመመርመር ልክ ዓለማዊ ሌሎች ለስጋ የሚጠቅሙ መጽሐፍቶች እንደምናደርገው ለትምህርት መንፈሳዊ ማንነታችን ውስጣችን የጎዱት ርኩሳን መናፍስት ምንረዳበት ይሄ ነው። ልክ ለሌላው ነገር ገንዘብ እንደምናወጣው የዚህ አይነቶቹን ነገር ገንዘብ አውጥቶ አንብቦ ተረድቶ ያደፈጠውን ርኩስ መንፈስ ቀጥሎ ከተረዱ በኋላ ቪዲዮዎቻቸውን በሬዲዮ ያስተማሯቸው ትምህርቶች ላለፉት 20 30 40 ዓመታት የሳቸውን በኦዲዮ ቪዥዋል መልክ ያለ በኦዲዮ መልክ በሬዲዮ ያለ በመጽሐፍት መልክ ከዛም በኋላ ደግሞ ካወቀን በኋላ ደግሞ መዋጊያውን መሳሪያዎች ሲችሉ በአካል ተገኝተው በአውሮፓም በአሜሪካም በመላው ዓለም እየዞሩ ስንት አድባራትን እንዳቋቋሙ ስንት ሰው እንደተፈወሰ ስንት ሰው እንደዳነ በእግዚአብሔር ጸጋና ኃይል በሳቸው አይደለም በእግዚአብሔር ጸጋና ኃይል እግዚአብሔር በሰጣቸው በተመረጡ አባቶቻችን ይሄን አገልግሎት ሲሰጡ የኖሩ ናቸው። ስለዚህ እነዚህ ተባርኮ አብሮ እኔንም እግዚአብሔር ፈቃዱ ሆኖ ደግሞ ዛሬ ተገኝቼ ይሄ መገኘቱ ልጆቻችሁ ተይዘው ተቸግራችሁ የምትደውሉልኝ አላችሁ። በተለያየ ዓለም በተለይ አውሮፓ አሜሪካ በተለያየ ሱስ ተጠምደው ታናንሽ እህት ወንድሞቻችን በሚያሰቅቅ ሁኔታ በዘር በመጣ ሳናቆም በሰው በተደረገበት ራሳችን አድርጎ የተባለውን ባለማድረጋችን አታድርጎ የተባለውን በማድረጋችን በሶስቱም አይነት መንገድ የመጡትን ሁሉ ተሸክመን የምንዞረውን እንግዲህ እነዚህን ሁሉ ቪዲዮዎቻቸውን ተከታተሉ። ሁልጊዜ እሳቸውን ከጧት ጀምረው እስከ 9 እስከ 10 ሰዓት ድረስ እኔ ምን አይነት ኃይል እንደሰጣቸው ክርስቶስ እኔ ተቀምጬ ወይ ቆሜ አንድ አፍታ ለማየው እንኳን ይደክመኝ ይሄን ሁሉ ዓመት አገልግሎ። ስለዚህ ብዙዎቻችሁ ሁልጊዜ እሳቸውን ካላገኛችሁ ብላችሁ ብቻ አትድከሙ። ወይ እሳቸውን ካላገኙ አልድንም አልፈወስም ብላችሁ አታስቡ። አዳኝ እግዚአብሔር ነው። የሰጡንን ትምህርቶች ላለፉት 30 40 ዓመታት ቪዲዮዎቹ መጀመሪያ ተከታተሉ። እንደው ዝም ብሎ ስለተመጣና እሳቸው ስለተገኙ ብቻ ርኩሱ መንፈስ ይሄዳል ማለት አይደለም። ስለዚህ መጀመሪያ መጽሐፍቶቹ በፕሪንት መልክ ያሉትን የጸሎት መጽሐፍቶቹ፣ ቀጥሎ በቁሳቁስ መልክ ያሉትን በሚሸተት
በሚታይ በሚሰማ በሚነበብ በኦዲዮ ቪዥዋል መልክ ያሉት በሙሉ ርኩሱን መንፈስ መዋጊያ ናቸው። ቅዱሱን መንፈስ ወደ ውስጣችን ማስገቢያ ናቸው። እነዚህ ሁሉ እግዚአብሔር አምላክ በኢትዮጵያ ኦርቶዶክስ ተዋሕዶ አባቶቻችን በእነሱ በኩል በጸጋ ወደኛ ያመጣው። ስለዚህ እንጠቀምበት እና ብዙ